ሰላም ሰላም የሀገሬ ልጆች ያላችሁበት ሰላም ይብዛ እያልኩኝ ዛሬ ወደ እናንተ ይዤ የመጣሁት ስለ ህልም አፈታት ነው። ከዚህም በፊትም አንዳንድ ህልሞችን ፈትቻለሁ። እየገባችሁ ህልማችሁ እዛ ውስጥ ሊኖር ይችላል። ደግሞ እናንተ ያያችሁ እንዲፈታላችሁ የምትፈልጉት ህልም ካለ በኮሜንት ላይ በማስቀመጥ እንዲፈታላችሁ ማድረግ ትችላላችሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታት አለባችሁ። ብዙ ልጆች በውስጥ መስመር ህልም እንዲፈታ ይጠይቃሉ። ግን እናንተ ደግሞ እዚህ ጋራ ብዙ ስራ ጋር ለመፍታትም በውስጥ መስመር ስለማይመች ፕሮግራሙ ተወስዶ ስለሚተረጎም ሁላችሁ ኮሜንት ላይ አስቀምጡ። በየኮሜንታችሁ እየጻፍኩት ለመመለስ እሞክራለሁ፣ ደግሞ አደርገዋለሁ እና አሁን ወደ ህልም አፈታት እንሄዳለን። አንድ ሰው ህልም ላይ ምግብ ስመኝ አንዳንዴ አንድ ሰው ስጋ አይቶ ምን ብበላ የሆነ ነገር በቃ እንደዚህ አይነት ምግብ በርገር ቢበላ ምናምን ብሎ ኢትዮጵያ ላይ ብዙ ጊዜ ሰው እንደዚህ አይነት ነገር ሲከሰት ታያላችሁ። እና እናንተም ደግሞ የምትመኙት አይነት ስደት ዓለም ያላችሁ ልጆች ኢትዮጵያ ባሉ ምግቦች አንዳንድ ምግቦችን የምትመኟቸው ምግቦች ይኖራሉ እና ከዛ መካከል እኔ ህልም ስፈታ ህልም ላይ ምግብ ስትመኙ ያንን ብበላ ምናምን ብላችሁ ስታስቡ ስታለሙ ተመለከታችሁ ወይም ካለማችሁ ምን ያመለክታል የምለው እፈታችኋለሁ። ይህ ህልም የሚፈታው ስኬትን፣ ደስተኛ ህይወትን ያመለክታል ማለት ነው። በህልማችሁ እዚህ አይነት ህልም ካለማችሁ ምግብ ስትመኙ ካለማችሁ ደስተኛ ህይወትን ያመለክታል ማለት ነው ውዶቼ። እና ሌላው ደግሞ ሌላ ህልም አንድ ሰው በህልሙ ምግብ ሲቀርብለት ከተመለከተ ማለት ነው መልካም ነው፣ በጣም ጥሩ ነው። ወይ እሱ እራሱ ሲያቀርብ ወይም ሌላ ሰው ሲያቀርብ ከተመለከተ መልካም ስኬትን ከእግዚአብሔርን ጋር ያለው ግንኙነት መልካም እንደሆነ ይተረጉማል። ወይም ሌላ ሰው ቢሆን አቅርቦ እንዲመገብ እያደረገ እየተመገበም ካለ ይህን መልካም እድል በህይወቱ እንደሚመጣ ያመለክታል። ያላስበው ከማያውቀው ሰው እየተፈለገ እንደሆነ ወደ ስኬት እየተቸኮለ እንደሆነ ይተረጉማል ማለት ነው ሁላችሁ። ሌላው ደግሞ አንድ ሰው ብዙ ምግብ በፊት ተቀርቦ ከተመለከተ ብዙ ቡፌ ላይ ያሉ ብዙ አይነት ምግቦች ተቀርቦ ከተመለከተ በጣም የሚያስጨንቅ ነገር በህይወት እንዳለና ማምረጥ እንደሚያቅተው እንደሚያስቸግረው አይነት ሰው እንደሆነ ያመለክታል። ብዙ ምግብ ተቀርቦ ከተመለከተ በህልሙ ይተረጉማል። ሌላው ደግሞ አንድ ሰው በህልም ምግብ ሲያዝ ኦርደር ሲያደርግ ከተመለከተ ከመጠን በላይ እየተጨነቀ እንደሆነ ያመለክታል። በህልም ምግብ ስታዙ ደግሞ አንድ ሰው ምግብ እንዲሰራ ስታዙ ከተመለከታችሁ ኦርደር ገዝታችሁ ለመብላት ስታደርጉ። ሌላኛው ደግሞ ህልም ፍቺ አንድ ሰው ምግብ ለማብላት ወይም ለመግዛት ተሰልፎ ራሱን ከተመለከተ ትዕግስት እያጣ በጣም ተናዳጅ እየሆነ በቃ ከቁጥጥር ውጭ የሆነ አይነት ሰው እንደሆነ ያመለክታል። ምግብ ለመግዛት ተሰልፎ ራሱን ከተመለከተ ማለት ነው። ሌላ ደግሞ ይህንን የሚቀጥል ይሆናል። ከወደዳችሁ ሁላችሁም በእውነት እስከ መጨረሻ ቪዲዮን ለማየት ሞክሩ፣ በጣም ትጠቀማላችሁ ማለት ነው። ይሄኛው ደግሞ ሌላ ከምግብ ጋር ሳይሆን ሌላ ህልም ፍቺ ነው ማለት ነው። አንድ ሰው በህልም ደም ከተመለከተ ወይም ካለመ ደም ሲመለከት ካለመ በህይወት ያለው ትክክለኛ ያለውን እርምጃ ውሳኔ ያመለክታል ማለት ነው። ተጠንቀቁ እዚህ አይነት ህልም ስታዩ ማለት ነው ራሳችሁን። ነገር ግን ሁሉም የሚወስነው የሚተረጎመው እንደ
ሰው እንዳየ አይነት ይተረጎማል፣ ወይም እንደ ትርጉሙ ልዩነት ይተረጎማል። ልዩነት አለው በትርጉም መሀል። አንድ ሰው እንደ ራሱ ይተረጎማልና ግን መጠንቀቅ አይገባም። ጥሩ አይደለም። ሁላችሁም ላይክ ሼር አድርጎ አበረታቱን። እውነት ትልቅ ደረጃ እንዲደርስ ፑሽ አድርጉት እና ሁላችሁም ስለወዳችኋለሁ። ኮሜንት መጻፋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ይቅርታ ብዙ አሁን ሰው ላይክ ሼር ሰብስክራይብ ያልኩት ግን እንደምታደርጉ አልጠራጠርም። ከዚህ በፊትም አድርጋችኋል። መልካም ሰዎች አላችሁ። በጣም በእውነት በጣም ለእናንተ ልዩ ክብር አለን። ልዩ ልላችሁ ማለት ነው። ብዙ እውነት በሁሉም ቪዲዮ እየገባችሁ ኮሜንት የምታደርጉ ልጆች አሉ። እጃችሁ ይባረክ። ሌላችሁ እወዳለሁ። ሁላችሁም ተከታተሉ። ቀጣይ ቪዲዮ እንገናኛለን። ህልማችሁ ኮሜንት ሴክሽን ላይ ማስቀመጥ አትርሱ። በጣም ወዳችሁ። ባባይ